የወላይታ አባቶች በተደጋጋሚ አንድ ነገር ሲሉ ይሰማሉ። አባ ወፋ እንዳደረገው አድርጉ፣ በድርቅ ጊዜም ዝሩ፣ በራብ ጊዜም ተካፈሉ። ይህ አባባል የወሰዱት አባ ወፋ ከተባለው ከአንድ ጠንካራ ገበሬ ነው። ታሪኩ እንዲህ ሲል ይጀምራል። ነገር ግን ከዚህ በፊት ስለ አባ ወፋ ታሪክ የምታውቁት ካላችሁ ኮሜንት ላይ አባ ወፋ ያላችሁ ጻፉ። ካላወቃችሁ መጨረሻ ላይ የዚህ ድንቅ አርሶ አደርን ታሪክ በምን አይነት መንገድ እንዳያችሁ ኮሜንት ላይ ታስቀምጣላችሁ። ሰብስክራይብ ካላረጋችሁ ቤቱን ሰብስክራይብ አድርጋችሁ እንጀምራለን። ቀጥታ ወደ አባ ወፋ ታሪክ እንለፍ። አባ ወፋ በወላይታ ውስጥ በአንድ ዓመታዊ ድርቅ በነበረበት ሰዓት የተከሰተባቸውና ያን ጊዜ ያለፉበትን ድንቅን በብልሃት ያለፉበትን መንገድ እንመለከታለን። አንድ ወቅት በዛ በአረንጓዴ ተራራዎች የተከበበው ወላይታ በከባድ ድርቅ ይመታል። በዚህ ሰዓትም ወንዞች ደርቆ ሰማዩ ደመና አልባ ሆኖ መሬቶችም ጉዳት እንደደረሰባቸው ሸክላዎች በተሰነጣጠቁበት ወራት በዚያን ጊዜ ሁሉም ሰው ተጨንቆ በነበረበት ሰዓት አባ ወፋ አንድ በሰዎች ዘንድ ጅል ያስባላቸውን ተግባር ፈጸሙ። በዚህ ሰዓት ሁሉም ገበሬዎች ተስፋ ቆርጦ ሞፈርና ቀንበራቸውን ሰቅለው የእግዚአብሔር ዝናብ መምጣቱን እየተጠባበቁ በነበሩበት ሰዓት አባ ወፋ ግን ቤት ውስጥ ከድርቅ እየተረፈውን የቀረውን ዘሩን ይዞ በዚህ ቡን የሚል አቧራ በሚታይበት መሬት ላይ ዘሩን መዝራት ጀመረ። ጎረቤቶችም ወደሱ መጥቶ እያረገ ባለው ድርጊት እየተሳለቁበትና እየሳቁ አባ ወፋ ምን እያደረክ ነው? መሬቱ እኮ ድንጋይ ነው፣ እህል ደግሞ ውሃ ከሌለ አይበቅልም አሉት። እሱም እንዲህ ሲል መልስ መልሶ በከረጢት ውስጥ የሚቀር ዘር በፍጹም አይበቅልም፣ ለሚሞክሩት ሰማይም ያያቸዋል ወይንም ይራራላቸዋል በማለት ይመልስላቸው። ይህም ከተደረገ በኋላ ጎረቤቶቹ ተያይዘው ወደ ቤታቸው ይመለሳሉ። ድርቁና ፀሐዩ እንደቀጠለ ነው። ሳምንት ተቆጠረ። አንድ ቀን በምሽት ታዲያ ሰማይ የነበሩ ደመናዎች የአባ ወፋን እምነትንና የአባ ወፋን ብልህነትን የተመለከቱት ሰማይ ተሰብስቦ በአንድ ምሽት ላይ ዝናብ ሆኖ በአባ ወፋ ማሳ ይዘንባል። በጠዋቱ ይህንን በተመለከቱት ሰዓት ሰዎቹ በትልቁ ይደናገጣሉ ወይንም ይገረማሉ። እናም ራቡና ድርቁ እንደቀጠለ ሲሄድ ከጊዜም በኋላ የአባ ወፋ እህል ሆኖ ይደርሳል። ያን ጊዜም ይህ ድርቅ በመቀጠሉ ሰዎቹ እህል ጥየቃ ወደ አባ ወፋ መምጣታቸው አልቀረም ነበር። ነገር ግን አባ ወፋ ያደረገው ድርጊት አሁንም ቢሆን አስገራሚ ሆኖ ቀጠለና በወላይታዎች ዘንድ እስከዛሬ እንደ አባ ወፋ ሁኑ እንዲባል አድርጎ ያለፈ ሆኖ ተገኝቷል። የነበረውን እህል ነገ ድርቅ ነው ምን በላለው ሳይል ለሁሉም ሰዎች አከፋፍሎና ሰጥቶ ከዛም ከነሱ ጋር የቀጣይን ይሄንን ድርቅ የሚያልፉበትን መንገድ ይመካከራሉ። እምነት ይኑራቸው። እህል ወደ መሬት ካልገባ አይበቅልም። ለሚተጉትና ለሚጥሩት ደግሞ ሰማይ ይራራ ይመለከታል። ዝናብ የለም ብለን በተመለከተን ሰዓት ከባዶ ቦታ የሚበቅል ዘር አናገኝም። እኔ እምላችሁን ካረጋችሁ ይህ ነገር ይስተካከላል ይላቸዋል። አባ ወፋም እንዳሉት ሁሉም ተስማምቶ የወሰዱትን እህል ከወሰዱ በኋላ ወደ ዘርነት ይቀይሩና ማሳቸውን ይዘራሉ። በዚህን ሰዓትም ሰማዩ በስምምነት እንደባለፈው ጊዜ በአባ ወፋ ማሳ ላይ ብቻ ሳይሆን በሁሉም ሰው ማሳ ላይ መዝነብ ቻለ። በዚህን ሰዓትም የወላይታ እናቶችና አባቶች ለአባ ወፋ እንዲህ የሚል ስም ሰጥቶታል። ከኸው አባ ወይንም ቸሩ አባታችን እያሉ ስም ጠርቶታል። ይህ ታሪክ በወላይታ ውስጥ የተደረገ የአንድ ሰሞን በብልሃትና በእምነት የድርቁን ዘመን ያለፈበትን ድንቅን ሰው የአባ ወፋን ታሪክ ነው። ከዚህ ታሪክ ምን እንደተማራችሁ በኮሜንት ታስቀምጡልኛላችሁ። መማህርን ብቻ ሳይሆን ከዚህ ታሪክ ጋር የተያዙ ምናልባት እኔ ሳውራ የቀሩ ታሪኮችም ካሉ ኮሜንት ላይ አስቀምጡልኝ። ነገር ግን ይህ ታሪክና አቀራረብ የተመችቷቸው ከሆነ ማስተካከለውን ነገር እየጻፋችሁልኝ ግን እስካሁን ሰብስክራይብ ሳታደርጉ ከሆነ የተመለከታችሁኝ ለልፋቴ ይገባዋል ብላችሁ ካሰባችሁ ይህንን ቻናል ሰብስክራይብ ታደርጋላችሁ። በቀጣይ ደግሞ የወላይታ እናቶች በሕክምና ብልሃታቸው የደረሱበትንና ያከሟቸውን መንገዶችን በሚደንቅ ሁኔታ ወደ እናንተ ይዤላችሁ እመጣለሁ። ወላይታ ውስጥ በጣም ብዙ ታሪኮችና ትውፊቶች አሉ። ከነዚህ መካከል ያልተወራላቸውና የተደበቁ ሰዎችን ይዤ የምመጣበት ቻናል ነው። ወላይታ ብቻም ሳይሆን የማንም ብሔር እዚህ ውስጥ ኮሜንት ላይ የእንትናን ስራልኝ ካላችሁ ስለዛ ታሪክ አስሼና ፈልጌ የማቀርብላችሁ ይሆናል። ይህ ቻናል ጃሾ ነው። እኔ ደግሞ እዩ። እወዳችኋለሁ። ባይ ባይ።